የፒዮንግያንግ የምድር ውስጥ የባቡር ስርዓት በሰላሙ ጊዜ የትራንስፖርት አገልግሎት እንዲሰጥ፣ በጦርነት ጊዜ ደግሞ ከሚተኮስባቸው ኒውክሌር እንዲያመልጡበት ታስቦ የተሰራ መሰረተ ልማት ነው። ቁጥራቸው ብዙ ባይሆንም መደበኛ ባቡሮችም በፒዮንግያንግ ጎዳናዎች ይታያሉ። የማይካደው ሀቅ ሰሜን ኮሪያ አምባገነን መንግስት ነው ያላት። ይህ የምዕራቡ ዓለም ፕሮፓጋንዳ አይደለም። ስልጣን በደም ቧንቧ በኩል ከአያት ወደ አባት ከአባት ወደ ልጅ መተላለፉ ብቻውን የአምባገነንነታቸው አንዱ መገለጫ ነው። ሰሜን ኮሪያን የመሰረቷትና የመጀመሪያው ፕሬዝደንቷ የነበሩት ሰው ኪም ኢል ሱንግ ይባላሉ። በሀገራቸው ታላቁ መሪ ጓድ ኪም ኢል ሱንግ ነው የሚባሉት። ሰሜን ኮሪያን ለ46 ዓመታት በብረት ክንድ ከገዟት በኋላ ተፈጥሮ በቃ ስትላቸው የመሰረቷትን አገር ለልጃቸው ባደራ መልክ አስተላልፈዋት ሞቱ። በሰሜን ኮሪያ መሪ መሆን ታላቅ ክብርን ያስገኛል። እስካሁን ከመሯት 3 ፕሬዝደንቶች 2ቱ የሀገሪቱ መስራች የሚል ክብር ተሰጥቷቸዋል። በፒዮንግያንግ አደባባይ ታላቅ ሐውልት ቆሞላቸዋል። ሕንፃዎች ላይ ምስላቸው ይታያል። በእያንዳንዱ ግለሰብ ቤትም ይገኛል። ማንም በቱሪስት ቪዛ ሰሜን ኮሪያ የገባ ሰው ጉብኝቱን የሚጀምረው በመሪዎቹ ሐውልት ስር የአበባ ጉንጉን በማስቀመጥ ከጉልበቱ ሸብረክ ከወገቡ ጎንበስ ብሎ የአክብሮት ሰላምታ በመስጠት ነው። ዜጋ ከሆኑ ደግሞ ቀኖትን የሚጀምሩት በቤቱ የሚገኘውን የመሪዎቹን ፎቶ ለዚህ ተብሎ በልዩ ሁኔታ በተዘጋጀና በልዩ ክብር በንጽህና በተያዘ ፎጣ በማጽዳት ነው። ይህንን ሳያደርጉ ቀርተው ድንገት በሚደረጉ ጉብኝቶች ፎቶው ወይም የማጽጃ ፎጣው ቆሽሾ ከተገኘ ቅጣቱ ከባድ ነው። ይህ በአደባባይ ሁነቶችም ጭምር በግልጽ የሚታይ እንጂ ድብቅ አይደለም። የምትመለከቷቸው እጃቸው እስኪግል የሚያጨበጭቡ፣ አይናቸው እስኪቀላ በእንባ የሚታጠቡ ሰዎች ዘመድ ሞቶባቸው እንዳይመስላችሁ መሪያቸውን በአካል በማየታቸው የደስታ ሲቃ ይዟቸው እንጂ። ነገርየው በዚያ አያበቃም። መሪዎቹ በሕይወት በነበሩበት ዘመን ነክተውታል፣ ተቀምጠውበታል፣ አልፈውበታል በተባለበት ቦታ ሁሉ የአምልኮ የሚመስል ፍቅርም ያሳያሉ። ይህ ድርጊታቸው እውነት ከልባቸው ወይስ ነፍስ ይዟቸው የሚለውን ከአድራጊዎቹ ውጪ ማንም መመስከር ባይችልም ቢያንስ በሌላው ዓለም የተለመደ አይደለም። መንግስት ሰራተኞች ውጪ የሆኑ ማንኛውም ሰሜን ኮሪያውያን መኪና ማሽከርከርም ሆነ የመኪና ባለቤት መሆን አይችልም። በዚህች ምድር መጽሔት ወይም ጋዜጣን አጥፎ መያዝ ፈጽሞ የተከለከለ ነው። ብዙዎቻችን እንዳይበላሽ ይሆን የሚል ጥያቄን ይፈጥርብናል። እውነታው ግን ከዚህ ፈጽሞ የተለየ ነው። በእያንዳንዱ የሚታተሙት ጋዜጣ ወይም መጽሔት ገጽ ላይ የኪም ጆንጉን ፎቶዎች ስለሚታተሙ ጋዜጣው ወይም መጽሔቱ በሚታጠፍበት ጊዜ የኪም ጆንጉን ፎቶ ሊያበላሽ ይችላል ከሚል እሳቤ በመነሳት ነው። ሰሜን ኮሪያ አስገራሚ ሕጎች ካሏት ሀገራት በግንባር ቀደምትነት ተጠቃሽ ናት። አብዛኞቹ ሕጎቿ ዜጎቿን ከሌላው ማህበረሰብ ፈጽሞ የሚያራርቅ ሲሆን አሁናዊ ዓለም አቀፍ ክዋኔዎችን ከመረዳት አንጻር ፈተና ሆኖባቸው በመቀጠል ላይ ይገኛሉ። በሰሜን ኮሪያ የሌላ ሀገር ሙዚቃዎችንም ሆነ ፊልሞችን ማየት ፈጽሞ የተከለከለ ነው። ከዚያም ባለፈ የዓለም አቀፍ ስልኮችን ሲያወራና ስልክ ቁጥሮችን ሲለዋወጥ በተገኘ ዜጋ ላይ ጠንካራ እርምጃን በመውሰድ ትታወቃለች። አለመታመን የተሰጠንን ኃላፊነት በአግባቡ አለመወጣት ወይም ለሌላ ዓላማ ማዋል በሚል ትርጉም ብዙዎቻችን ሊያስማማን ይችላል። በሰሜን ኮሪያ ግን አለመታመን ከዚህ ያለፈ ነው። አንድ ካቢኔ አባል ከኪም ጆንግ ጋር ስብሰባ ተቀምጦ እንቅልፍ ቢጤ ሸለብ ቢያደርገው እምነት እንደማጉደል ይቆጠራል። ይህም እስከ ግድያ ቅጣት ድረስ ያደርሳል። ለዚህም ማሳያ የሚሆኑት የመከላከያ ሚኒስቴር የነበሩት ዩን ዩንግ ቾን ናቸው። ዩን ዩንግ ቾን በካቢኔ ስብሰባ ላይ አንቀላፍተዋል በሚል የሞት ቅጣት ተበይኖባቸው ፍርዱ ተፈጻሚ መሆኑ የሚታወስ ነው። ማንኛውም ሰሜን ኮሪያዊ ያለመኖሪያ ፍቃድ በመዲናዋ ፒዮንግያንግ ውስጥ እንዲኖር አይፈቀድለትም። በከተማዋ እንዲኖሩ የሚፈቀድላቸው ተጽዕኖ ፈጣሪዎችና ስኬታማ የሆኑ ሰዎች ብቻ ናቸው። ሰሜን
ኮሪያ ትምህርት ለሁሉም ዜጎች ለማድረስ ብዙ ርቀትን ተጉዛለች። ሆኖም ግን ጠረጴዛና ወንበርን የመግዛት ግዴታ የተማሪዎች ነው። ኪም ጆንግ ኡን ዜጎች ምን መልበስ እንዳለባቸው የሚወስኑትም እሳቸው ናቸው። ይህ ሕግ በአነጋጋሪነቱ አንደኛ ላይ ይቀመጣል። በሰሜን ኮሪያ መጽሐፍ ቅዱስ ሆነ ቁርአን ሌሎች ሃይማኖቶችን ጨምሮ ማምለክ ሆነ ማስመለክ በሞት ያስቀጣል። በ2014 ጄፍሪ ፎል የተባለ የአሜሪካ ዜጋ መጽሐፍ ቅዱሱን በሚጠቀምበት ሬስቶራንት መታጠቢያ ቤት ውስጥ በመርሳቱ ለ5 ወር ወደ እስር ቤት ተሸኝቷል። የሰሜን ኮሪያ ነዋሪ የሆነ ሰው በምንም አይነት መንገድ ከሀገር መውጣት የተከለከለ ነው። ለማምለጥ አስቦ መገኘት ራሱ በሞት ያስቀጣል። በጣም አነጋጋሪውና አስገራሚው ሕግ ጥፋት አጥፍቶ ለተገኘ የጉልበት ካምፕ መኖሩ ነው። አንድ በወንጀል የተጠረጠረ ሰው ከሚቀጣበት መንገዶች አንዱ የጉልበት ሥራ እንዲሰራ ይደረጋል፣ ለዛውም ከነ ቤተሰቡ። እነዚህ ካምፖች ውስጥ የገቡ ሰዎች እንደሚናገሩት ሞት እድለኝነት ነው። መጨረሻውና አስቂኝ ሕግ የኪምን ስም አሳስቶ መጥራት ሞትን እንደ መጥራት ይቆጠራል።